ሰላም እንዴት ናችሁ? ዛሬ የምንቀይረው የዚህ ስማርት ዎች ባትሪ ነው ማለት ነው። እነዚህ ባትሪዎች ብዙ ጊዜ በተለያየ ምክንያት ይበላሻሉ። እንደምታዩት የዚህ ባትሪ ጭራሽ ዜሮ ነው፣ አይነሳም፣ አያረግም፣ ቻርጅ አያረግም። በዚህ ምክንያት ብቻ ነው የተበላሸው። ፕሮባብሊ ብዙ ጊዜ ባትሪ ችግር ነው የሚኖራቸው። እነዚህ ባትሪዎች በተለያየ ምክንያት ሊበላሹ ይችላሉ። በጊዜም ሊሆን ይችላል፣ ያመራረታቸው ሊሆን ይችላል ማለት ነው። ስለዚህ እነዚህን ባትሪዎች ከየት ነው የምናገኘው ነው? ገበያ ላይ ብዙ ጊዜ የሉም። ስለዚህ ከሌላ ስማርት ዎቾች እናገኛለን፣ ከሌሎች እቃዎች አነስ ያሉ እቃዎች ላይ እናገኛለን ማለት ነው። እንደዚህ ትንሽዬ ባትሪ የሚጠቀሙ አሉ። ስለዚህ ይሄንን ከፍተን ዛሬ እንቀየራለን ማለት ነው። ስለዚህ ለመክፈት እየሞከርኩኝ ነው። ብዙ ጊዜ ከላይ ነው የሚከፈተው። እንደምታዩት የስረኛው ሲልድ ስለሆነ ከላይ ነው የሚከፈተው ማለት ነው። ስለዚህ ብዙ ስማርት ዎቾች የሚከፈቱት ከላይ ነው፣ ከስር ሳይሆን ከላይ ነው ማለት ነው። ስለዚህ እንደ ሌሎቹ ሰዓቶች ከስር አይከፈትም፣ ከላይ ነው የምንሞክረው። ቀስ እያለን ጭረት ሳናስቀር ቀስ ብለን ለመክፈት እንሞክራለን ማለት ነው። ስንከፍተው ውስጡን አይተን ባትሪ ይዘቱን አይተን ያዘጋጀውት ባትሪ ይሆናል አይሆንም የሚለውን እያየን እንወስናለን ማለት ነው። ስለዚህ አሁን እንደምታዩት ተፈልቅቃለች። ሲምፕል የሆነች ስማርት ዎች ነች። ታችም አይሰራም፣ በአንድ በተን ብቻ ነው የሚሰራው። ስለዚህ ከስክሪኑ በታች እርግጠኛ ነኝ ቦርድ ይኖራል፣ ከቦርዱ ቀጥሎ ባትሪ ይኖራል ማለት ነው። እንደምታዩት ባትሪ ሆና ይሄን ባትሪ በዚህ መቀየር ይችላል። ዘሴም ናቸው፣ ከለራቸውም እንደምታዩት ነው። ስለዚህ ቦርዱ እንዴት አድርገን ነው የምናወጣው ነው። ስለዚህ እየተጠናቀቀ መሆን አለበት። እነዚህ ኮምፓክትድ ስለሆኑ ብዙ ነገራቸው ትንሽ እየተደረገው ስለሚሰሩ በምታገልበት ወቅት ስክሪኑም ብንቆርጠው መልሰን አናገኝም። ስለዚህ ቀስ እያለ እናወጣታለን ማለት ነው። እንደምታዩት አወጣውት። ባትሪዋ እንደምታዩት እቺ ነች። ሚጢጥዬ ባትሪ ነች። በጣም ትንሽዬ ባትሪ ነው ያለው እና ግን የባትሪው ይዘቱ አንድ አይነት ነው። እንደምታዩት ያኛው ጋር ተመሳሳይ ነው። ስለዚህ ቺን ፕላስ እና ማይነሷን ከለየም በኋላ በዛኛው እንቀይራታለን ማለት ነው። ስፔስም ያለኝ ይመስለኛል። እንደምታዩት ብዙ ስፔስ አለው። ባትሪዋ ትንሽዬ ሆና እሷ ትንሽዬዋ ባትሪ ራሱ ነፍታለች ማለት ነው። ስለዚህ ለዚህ ነበር ስታስቸግረ የነበረው ስማርት ዎቹ የማይሰራበት ምክንያት። አንዳንድ ጊዜ ደግሞ ከሰራ ከ5 ደቂቃና ከ10 ደቂቃ በላይ የማያልፍ ከሆነ ብዙ ጊዜ የምን ችግር ነው ማለት ነው? የባትሪ ችግር ነው ማለት ነው። የማይበራ ከሆነ ነው፣ ሙሉ ለሙሉ የማይበራ ከሆነ ቻርጅ ስናደርገው ምልክት የማያሳይ ከሆነ ሌላ ችግር ሊኖርበት ይችላል ማለት ነው። ስለዚህ ይሄኛው ባትሪ ስፔሱ ይበቃዋል ወይ አይበቃውም የሚለውን ቼክ ላርክ። እንደምታዩት ስሞክረው ስፔሱ ይበቃዋል። ትልቅ ስፔስ ነው ያለው፣ ግን ለምን ትንሽዬ ባትሪ እንዳደረገ ካምፓኒው ባይገባኝም ስፔሱ ግን ትልቅ ነው። ስለዚህ ተለቅ ያለ ባትሪ ማድረግ ይቻል ነበር ማለት ነው። ስለዚህ ይሄኛው ባትሪ አሁን ከሁለት ቀን በላይ ምናምን ሊይዝ ይችላል። ምክንያቱም ይሄኛው ምንም ነገር ስለማይሰራ ማለት ነው። ሰዓት ዲስፕሌይ ነው የሚያደርገው። ሜሴጅ ካለ ሜሴጁ ነው ዲስፕሌይ የሚያደርገው። ሌሎችን ነገሮች ነው የሚሰራው እንጂ እንደ ሌሎች ስማርት ዎቾች ቲክቶክም የተለያዩ ሶሻል ሚዲያዎችን ቪዲዮዎችን ሙዚቃዎችንም አያጫውትም፣ ሲም አይቀበልም ማለት ነው። ስለዚህ ሲምፕል የሆነ ስማርት ዎች ስለሆነ ብዙ ስራ ስለማይሰራ ይሄ ባትሪ ለረጅም ሰዓት ሊያገለግሉ ይችላሉ ብዬ አስባለሁ። ስለዚህ ፕላስና ማይነሱን በይድና ቼክ እናድርገው። ከዛ በኋላ የፕላሱን ገመድ ማስረዘም ይኖርብናል ማለት ነው ስለሚያጥረን። ስለዚህ ዲስፕሌው አለው ወይ የሚለውን እንመልከተው። ከሰካሁት በኋላ እንደምታዩት ዛጋ ጫፍ ላይ ዲስፕሌይ አለ። ዲስፕሌይ መታለች፣ ሰዓቷ መቁጠር ጀምራለች ማለት ነው። ስለዚህ ይሄንን አይተን በቀላሉ መቀየር እንችላለን ማለት ነው። እንደምታዩት አሁን ፕላሷ ስላጠረች ለፕላሷ ምን ማድረግ አለብኝ? ፕላሷ እናላቀቅና ገመድ ማዘጋጀት አለብኝ ማለት ነው፣ ረዘም እንዲልልኝ እና በአግባቡ መሰካት እንድችል ማለት ነው። ስለዚህ እዚህ ጋር እናንሳና ሌላ ገመድ አምጥተን ሌላ ገመድ ከሌላ ቦታ አምጥተን ኤክስቴንድ እናደርገዋለን ማለት ነው። ይሄው ቀይ ዋየር አግኝቼለታለሁ። እሷን እዚህ ጋር በየዳታለን ማለት ነው። ስለዚህ መጠንቀቅ አለብን። የነዚህ ስክሪናቸው ከተቆረጠ መልሰን አናገኝም። ሌሎቹ ነገሮች እንኳን መተካት እንሞክራለን ማለት ሌላ ቦታ ላይ ቢቆረጡ አንድ ፈንክሽናሊቲ ነው ላይ ሰራ የሚችለው፣ ግን ስክሪናቸው ከተቆረጠ ያው መጣል ነው ማለት ነው፣ የትም አይገኝም። ስለዚህ ስክሪናቸው ላይ መጠነኛ የሆነ ጥንቃቄ ያስፈልገናል ማለት ነው።
ፕላስ እና ማይነሱን ለይቶ ቦርዱ አስቀምጦልናል። መደመር ይላል፣ ማይነሱ ላይ ደግሞ ማይነስ ይላል። ስለዚህ ሁሌም የባትሪ የእንደዚህ አይነት ሴሎች ባትሪዎች ቀዩ ፕላስ ነው፣ ጥቁሩ ደግሞ ማይነስ ነው ማለት ነው። ስለዚህ ምንም ግራ መጋባት አያስፈልግም። ማንኛውም መጠነኛ የሆነ የኤሌክትሮኒክስ እውቀት ያለው ሰው ይሄንን መቀየር ይችላል ማለት ነው። ቀላል ነው። ስለዚህ እንደምታዩት ፕላሷን አድርጌ ያለው በይጅበታለሁ። ግን ከመክደኔ በፊት ይሄ የተላጠው ስላለው እሱ ቀጥታ ቦርዱ ቀጥታ ሄዶ እሱ ላይ ነው የሚተኛው እንደምታዩት ማለት ነው። አሁን ስሞክር ለማስተኛት ስሞክር ቀጥታ ቦርዱ ሄዶ የቱ ጋር ነው የሚነካው? እሱ ነው የሚነካው። ስለዚህ እቺኛዋ ቦታ ሾርት ልታረግ ትችላለች። ስለዚህ ምን ማድረግ አለብን ማለት ነው? መሸፈን አለብን ማለት ነው። ፕላስ ነች። ስለዚህ ሂዶ ግራውንድ ከነካ ቀጥታ ሾርት ነው የሚያደርገው ማለት ነው። ስለዚህ ቦርዷ ልዘጋ ስለምትችል እቺኛዋን እንደዚህ ደፍነን ስፔስ በደንብ አለው ብያቸዋለሁ። ባትሪው ወደ ላይ አይወጣም፣ የባትሪው ወደ ላይ አይወጣም። ስለዚህ ይበቃዋል ብዬ አስባለሁ። እንደምታዩት ግብት ብላለች እሷ ራሱ ይሽት ደውን እያረች ነው። ይሄኛው ባትሪ ቻርጅ የለውም ማለት ነው። ቻርጅ አድርገን ደግሞ እንሞክራታለን። እዚህ በዛኛው በኩል ስለሆነ ቻርጅ የሚያደርገው ቻርጀር ሁለት ፒኖች አሉት። እነሱ ፒኖችም በርግጥ በትክክል መርገጣቸውን ቼክ ማድረግ አለ። ምክንያቱም እነሱ ካረገጡልን እነሱ ካልነኩልን ቻርጅ አያደርግም ማለት ነው። ስለዚህ በደንብ በቲዩዘሪ ገባ አድርጌ በደንብ እንዲረግጥ አደርገዋለሁ። ሁለቱ እግሮች ፕላስና ማይነስ ቻርጅ የሚያደርግበት መነካካት ስላለባቸው ማለት ነው። ከዚህ ጋር ቻርጅ በሚያደርግበት ቦታ ላይ ማለት ነው። ስለዚህ እዚህ ጋር መነካካት አለበት። እንደምታዩት በቀላሉ ቀየረነዋል ማለት ነው። ይህን ስማርት ዎች ሰዓትም ይናገራል። ከዛ በኋላ ነቅዬ ደግሞ ቻርጅ እንደሚያደርግ ደግሞ ቼክ እናድርግ። እንደምታዩት እነዚህ ናቸው ፕላስና ማይነስ ቻርጆቹ። ይሄኛው ገብቶ ከቦርዱ ጋር ነው የሚነካካው። በውስጥ በኩል አለው እሱ ከቦርዱ ጋር ነው የሚነካካው። ስለዚህ ከቦርዱ ጋር ሲነካካ ነው ቻርጅ የሚያደርገው። ስለዚህ ቻርጅ ማድረጉንና አለማድረጉን እንሞክር። እንደምታዩት ስሰካው ቻርጅ መጀመር አለበት ማለት ነው። ቻርጅ ጀምሯል፣ ሰርቷል ማለት ነው። አመሰግናለሁ።